ስለጻፈው ነው ምንም ነገር የሚሆነው በህይወታችን። ስለዚህ ተስፋ ሳይቆርጡ መሞከር እንዳልሽው ደግሞ የተሳሳተ መንገድ ላይ ከሆነ ይሄ ነገር በቃ ላይ ያደርም ነው። ሌላኛውን ደግሞ ፕላንቱን መቀጠል ኤግዛክትሊ ፕላን ኤ ከዛ ፕላን ቢ ከዛ ፕላን ሲ እያሉ መቀጠል ነው ዋናው ነገር። መስዬ አለመተኛት ነው መራመድ። መሮጥ የቻለ ይሩጥ፣ መሮጥ ያልቻለ ይራመድ። ብቻ አለመተኛት። መተኛት ማለት አለመንቀሳቀስ፣ ምንም አለማድረግ ማለት ነው። ገባሽ? ራሴን ምሳሌ መስጠት እችላለሁ። 4 አካውንቶች ተዘጉብኝ፣ አልተኛሁም፣ እየተንቀሳቀስኩ ነው በማስክ ምሲ ምንም ነገር ትቶ ተስፋ ቆርጦ አለመተኛት ነው እንጂ ኢፍ ዩ ኪፕ ጎይንግ ትደርሻለሽ ያሰብሽበት። የሮጠውም የተራመደውም ይደርሳሉ አንድ ቀን ያሰቡበት። ዋናው መቀጠል ነው፣ አለማቆም አለመተኛት ነው እንጂ እስከ ቀጠልን ድረስ በህይወት እስከኖርን ተስፋ እስካልቆረጥን ድረስ ሁላችንም ያሰብንበት እንደርሳለን። ሁላችንም የተጻፈልንን እንጀራ እንበላለን። ሁላችንም የተጻፈልንን ትዳር እንኖራለን። ፈጣሪ የጻፈውን በፈጣሪ የምንተማመን ከሆነ የተጻፈልን ነገር ለና የማንንም እንጀራ ማንም አይበላም። ይሻግታል እንጂ ማንም አይበላው። ሁሉም የተጻፈለትን ነው ከፈጣሪ የሚያገኘው የሚኖረው። አሪፍ መልስ ነው። በጣም በቃ አብራርተሽ ነው የመለሽልንና እናመሰግናለን። ካልተነተንኩ አይሆንልኝም፣ ትንትን አድርጌ ነው ማስረዳው። ታውቂያለሽ በጣም ነው ያብራራሽልንና አሪፍ መልስ ነው። በጣም አሪፍ መልስ ነው የመለሽልን። ወደ ቀጣይ ጥያቄ ሳልፍ ከቲክቶክ ተጠቅሜበታለሁ የምትይው ነገር እና ቲክቶክ በመጠቀም ይሄን ነገር አጣው የምትይው ነገር አለ ወይ? ከቲክቶክ ተጠቅሜበታለሁ ስትይ እውቅና፣ ገንዘብ፣ ቤተሰብ ማፍራት። አሁን ብዙዎቹ ቲክቶክ እስኪ በመጠቀምሽ ምን ተጠቀምሽ ሲባሉ ብዙ መልካም ሰዎች አግኝቼበታለሁ። የተለያዩ የራሳቸው የሆነ መልሶች አላቸው። ሀቡስ ቲክቶክ በመጠቀሟ የተጠቀመችበት በመጠቀሟ ደግሞ ያጣችው ነገር አለ ወይ? ኦኬ ጥሩ ጥያቄ። አሁን ገባኝ። ካልገባኝ ታውቂያለሽ መስሻ በደንብ እንደምለው ቲክቶክ በመጠቀም በጣም ብዙ መልካም እህቶችን አፍርቻለሁ። በጣም ብዙ እንዳንቺ በጣም ብዙ አቤት አሁን ከጠቀስኩ ያልጠቀስኳቸው ሰዎች ሊቀየሙኝ ስለሆነ ኢንጂኒራ በጣም ብዙ መልካም ሰዎችን አትርፌበታለሁ ከቲክቶክ። ቲክቶክ በመጠቀም ያጣሁት ነገር ምን አጣሁ? ምንም አላጣሁም። ለምንድን ነው እኔ ተፈጥሮዬ በአቋሜ ያመንኩበትን ነገር የማደርግ ነኝ። እኔ ያመንኩበትን ነገር ኖ የሚለኝ ሰው ይመቸው። ገባሽ? የራሴን ሙድ ማራመድ ያመንኩበትን ህይወት የምኖር ሰው ነኝ እና ቲክቶክ በመጠቀምሽ አልፈልግሽም የሚለኝ አካል እስካሁን ድረስ አልገጠመኝም። ያጣሁት ሰው የለም ቲክቶክ በመጠቀሜ። ያጣሁት ምንም ነገር የለም ቲክቶክ በመጠቀሜ። ቲክቶክ በመጠቀሜ አተረፍኩ። በጣም ብዙ መልካም ሰዎችን አተረፍኩ። ብዙ መልካም ስራዎችን ሰርቼ ጥሩ የመንፈስ እርካታዎችን አገኘው። አደ ኢንድ ኦፍ ዘ ዴይ ተኝቼ እኔ ሳስብ ምን አደረግኩ እኔ ብል በጣም ብዙ የታመሙ ሰዎች እኔ ቤት ገንዘብ ተዋጥቶላቸው እንዲታከሙ እንዲድኑ አደረጉ። ይሄ ብቻውን ትልቅ የመንፈስ እርካታ። ይሄ ብቻውን ብዙ የሚሰማቸው ያጡ ሰዎች ድምጻቸው እንዲሰማ አደረጉ። ብዙ ድምጻቸው የታፈነ ሀቃቸው የተበላ ሰዎች ሀቃቸው የተመለሰለት ተመለሰለት፣ ያልተመለሰለት ቢያንስ ህዝብ አወቀለት፣ ቀለለው፣ ተነፈሰ። ብዙ ሰው ተነፈሰ እና ያ በጣም እንትን ይሰጣል። ትልቅ የመንፈስ እርካታን ይሰጣል፣ ደስታን ይሰጣል። ያው ብዙ ሰው ላይቡን ይከፍታል። ሀቡ የሰው ላይቭ ተከታትላ ታውቃለች? ከተከታተለች የማንን ላይቭ ተከታትዬ አውቃለሁ? ውሸት እንዳይሆንብኝ ቱ ቢ ሆነስት ማለት እርዳታ ላይ ይሄድና አብሬ እከታተላለሁ። በተረፈ ግን 24 አወር በራሴ ቤት ላይቭ እየዋልኩ እንዴት ብዬ ሰው ላይቭ ልከታተል? ጠዋት ተነስቼ ላይቬን እከፍታለሁ፣ ማታ ልተኛ ስል ነው ላይቭ እና አትከታተይንም ማለት ነው? አታይንም? ቢሆንስ ልተኛ ስል ስልኬን ስክሮል ሳረግ ስክሪን ሪከርድ ያለው እንጂ እናቴ ማለት ጠዋት ተነስቼ ፊቴን ታጥቤ ቁርሴን በልቼ ላይቬን እከፍታለሁ፣ ማታ ዘግቼ ገላይን ታጠቤ ወደ መኝታ እሄዳለሁ። እና ቤተሰብ እየታየን አይደለም። ስክሪን ሪከርዶቻችሁን አያለው። ሶሪ ላይቫችሁን ባላይ ግን ስክሪን ሪከርዶቻችሁን አያለው። እንግዲህ ያው ላይቡን ባትከታተልም እያንዳንዱ በጣም ጥይት የሆኑ ስክሪን ሪከርደሮች ስላሉ እያንዳንዱን ነገር አፕዴት ያደርጓታል እንጂ ላይቭ ላይ ያለውን ነገር ያው ቀጥታ ስርጭቱን አታይም። እሺ
ወደ ቀጣይ ጥያቄ ሳል ቲክቶክ ላይ በጣም ብዙ ሰው ይወድሻል እና ይሄንን ፍቅር ይሄንን ክብር እንዴት ልታገኝ ይቻልሽ? ምን ስላደረገች ነው ሀቢባ ይሄ ሁሉ ህዝብ ሊወዳት የቻለው? ለምንድን ነው? ቴንኪው ጥሩ ጥያቄ ነው። የሰጠሽው ነገር ነው የሚመለስልሽ አይደል? የሰጠሽው የወረወርሽው ጠጠር ነጥሮ ይመታሻል። የሰጠሽው ነገር ይመለሳል። እኔ ቲክቶክ ላይ ፍቅር ሰጠኋቸው፣ ክብር ሰጠኋቸው፣ አከበርኳቸው። ውዶቼ፣ ማሮቼ፣ ፍቅሮቼ ብዬ በጣፋጭ አንደበት ነው ማወራቸው። ፍቅር ስለሰጠኋቸው። ፍቅር እየሰጠሽው አንድ ሰው እንትን ሊመልስልሽ አይችልም፣ ያ ሰው ክፉ ሰው ካልሆነ በስተቀር። ሶሪ ሰይጣን ብቻ ነው ጥሩ ነገር እየሰጠሽው መጥፎ የሚመልሰው። ጥሩ ነገር የሰጠኋቸው ሰዎች ሁሉ ጥሩ ስለሆኑ እነሱ መለሱልኝ። ስላከበርኳቸው አከበሩ፣ ስለወደድኳቸው ወደዱኝ። ዳትስ ኢት ሲምፕሊ ይሄ ነው። ሌላ ምንም የሰጠኋቸው ነገር የለም። ፍቅር ሰጠኋቸው፣ ፍቅር ነው። ሶሪ አቋረጥኩሽ እንዴ? ነው ጨርሼ ነው መስዬ ጨርሰሻል። እሺ እዚሁ ቲክቶክ ላይ ላይቭ ላይ ያለሽ ሊሆን ይችላል። እስቲ የገጠመሽ ማትረሹ ገጠመኝ ካለሽ ቲክቶክ ላይቭሽ ላይ የሚያስቅም ሊሆን ይችላል የሚያሳዝን እንኳን ብዙ ነው። ያው በሕክምናው ደረጃ ማብረን ነው ያለቀስናቸው ብዙ ታሪኮች ስላሉ፣ ግን የገጠመሽ ገጠመኝ ካለ የሚያሳዝን ብዙ ነው። አንቺን ብለሻል። የሚያስቅ ግን ቆይ ላስታውስ። ኧረ የሚያስቀውም ብዙ ነው። መስሻቱ ያለኝ የለም ምንም። እናንተ ከፈለጋችሁ አስታውሱኝ። እኔ ግን ምንም እዚህ ጋር የለም። በቃ ማስታወስ በጣም ብዙ አለ። በየቀኑ እኮ ብዙ ገጠመኝ ይኖራል። ያው ልትረሹ ያልቻልሽው በሚለው ነው። እንጃ የሆነ አጋጣሚ መስቶ ካላስታወስኩ በስተቀር እስቲ አንቺ አስታውሽኝ። እኔማ አይድላችን ላይ ነው እየጨፈረች አንድ ልጅ ጡት ማስያዣ አላረገችም እና ከዛ በኋላ እንዳለ በቃ ለሚገቡ ሴቶች ጡት ማስያዣ አርጋለች ያሉት ገጠመኝ ሁሌም ትዝ ይለኛል። አሁን አስታወስሽኝ። ሌላ ደግሞ ላስታውስሽ እንትን ኖ መቀመጫ ያልኩትኝ አካውንት እየተዘጋ መሮኝ እናቴ ዞራ መቀመጫዋን የወላይ ጨፍር ልክ ልትሶስት ስትል ኖ መቀመጫ ብዬ ያስደነገጥኩት ይወጣዛለኝ። አስታውሽኝ። ይሄ ትዝ አለኝ። አየሽ ልክ ልትሶስት ስትል ኖ መቀመጫ ፕሊዝ አልኳት። ይሄ ትዝ ይለኛል። ልጅቷ ሽምቅቅ አለች፣ ደነገጠች። ልክ ልትዞር ስትል ኖ መቀመጫ ብዬ ስከላከል ትዝ ይለኛል። ውዶቼ ታብታብ እያደረጋችሁ ሀቡ በትልቁ ስለሆነች ሀቡን ጭቁን አታርጉ። የመስዬን ግንባር እሺ ቤተሰብ ታብታብ እያረጋችሁ እናመሰግናለን። ደግሞ ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ይሄንን ጨዋታ ይሄንን ፕሮግራም እየተከታተላችሁ ከኛ ጋር ስላላችሁ እጅግ በጣም አድርገን እናመሰግናለን። ታብታቡ እንዳይቋረጥ። እሺ ወደ ቀጣይ ጥያቄ ሳልፍ ቲክቶክ ቢዘጋ ሀቡን በምን አፕሊኬሽን በሌላ በምን እናገኛታለን? አንደኛ ዩቱብ፣ ሁለተኛ ኢንስታግራም። አይ ላቭ ኢንስታግራም ላይ ላይቭ እገባለሁ ከዚህ በኋላ ጧት ብዬ አስቤያለሁ። እና ኢንስታግራሜ ሀቢባ ብላችሁ ታገኙኛላችሁ። ዩቱብ ላይም ሀቢባ ብላችሁ ታገኙኛላችሁ። ቲክቶክ ድንገት ቢዘጋ ዩቱብ ላይ እንቀጥላለን ማለት ነው። እሺ እንግዲህ ሰምታችኋል። ይሄ እንኳን ኢንኬስ ቲክቶክ ቢዘጋ ቢጠፋ በአለም ላይ ኢንስታግራም እና ዩቲዩብ ላይ አለች ማለት ነው። እናገኛታለን መልሰን ማለት ነው። እሺ ወደ ሌላኛው ጥያቄ ሳልፍ እንግዲህ አሁን ዝነኛ እውቅና ካሉት ሰዎች እንዳልኩሽ ዋነኛዋና ያው ግንባር ቀደም ከሚጠሩ ሰዎች መሀል ነሽ እና ይሄንን ስምና ዝና ጠብቆ ወደፊት ለመሄድ ምን መደረግ አለበት ያለሽ? ይሄንን ስምሽን ክብርሽን ዝናሽ ያለውን ነገር ጠብቆ ወደፊት ስሙን ጠብቆ ለመሄድ ምን መደረግ አለበት? ምንም ራስን መሆን፣ ራስሽን ሆነሽ ራስን ሆኖ መኖር፣ ራስን ትክክለኛ ማንነትን ሆኖ ምንም በቃ ራስን ሆኖ ወደፊት መኖር። ትክክል ሪል ማንነት ላይቭን ከፍቶ የሚመጣውን እየተቀበሉ ማስተናገድ፣ ፈታ ዘና ማለት፣ አይድሉን መቀጠል፣ ምንም በቃ ራስን ሆኖ መኖር ህይወትን በቃ ምንም እኔ እንጃ። እኔ ላይፍን ሲምፕሊ የምኖር ሰው ነኝ። ህይወትን ራስን ሆኖ በመኖር ማምን ሰው ነኝ። ማስመሰል አልፈልግም። ምንም ነገር ማድረግ አልፈልግም። በቃ የወደደኝን ወድጄ ያከበረኝን አክብሬ ወደፊት መጓዝ ብቻ መጓዝ መኖር ማለት ነው። በህይወት መኖር ይሄን ያለው ነገር እኔ ጋር። እሺ
እንዴ አልተንቀሳቀስኩም እንዴ ሰውነሽ ወይስ ምንድነሽ ብሎ እኮ መጣልኝ። ሮቦት መሰለኝ። አንቺ ነው ያመጣል ማለት ላይ የሚያመጣብኛል። አለው ቲክቶክዬ። እሺ ወደ ቀጣይ ጥያቄ ሳልፍ ደግሞ ሀቡ ከባህላዊ ምግብ ምን ትወዳለች?